ሻሎም ሐዋርያ ዘላለም ነኝ። ለጌታችን ለኢየሱስ ክርስቶስ ሞትና ትንሣኤ እንኳን አደረሳችሁ እላለሁ። ይህ የክርስቶስ ኢየሱስ ሞትና ትንሣኤ ምንድን ነው የሚለውን ሐሳብ በምታከብሩት በዓል ላይ የእግዚአብሔር ልብን እንድታውቁ ጥቂት የእግዚአብሔር ቃል ልነግራችሁ በዚህ ያለው መነሻ ሐሳብ የማደርገው ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያው ጴጥሮስ ስለ ጌታ ኢየሱስ ሞትና ትንሣኤ ሲናገር እንደዚህ አለ። በእግዚአብሔር በተወሰነው ሐሳቡና በቀድሞ ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና ይላል። ጴጥሮስ በዚህ ስፍራ ላይ የተጠቀመው ቃል ኢየሱስ ክርስቶስ የሞተውም የተነሳውም በእግዚአብሔር ሐሳብና በቀድሞ ዕውቀት ነው ይላል። በእግዚአብሔር ሐሳብና በቀድሞ ዕውቀት ከሆነ ጌታ ኢየሱስ የሞተውና የተነሳው እቅዱ ሐሳቡ የእግዚአብሔር ነው ማለት ነው። ይህንን ደግሞ ማረጋገጥ የምትችሉት ጌታ ኢየሱስ በምድር ላይ በነበረ ጊዜ በማቴዎስ ወንጌል ምዕራፍ 15 ላይ ጴጥሮስ አይሁንብህ አትሙት ብሎ ሲናገር ሂድ አንተ ሰይጣን እንጂ የእግዚአብሔርን አታስብም ብሎታል። ይሄ ማለት የኢየሱስ ሞት የእግዚአብሔር አጀንዳ ነበረ ማለት ነው። ይህንን ደግሞ የምናረጋግጠው በመጽሐፍ ቅዱሳችን በነቢያቱ አፍ አስቀድሞ መነገሩ ነው። በነቢያት አፍ ይነገር የነበረው የትንቢት ቃል በእግዚአብሔር መንፈስ የሚነገር የትንቢት ቃል ነው። ኢሳይያስ 53 ሁላችንም የምናውቀው የቤዛነት ምዕራፍ ተብሎ የሚጠራው የኢየሱስ ክርስቶስን መከራ ያለፈበትን ጭንቀትና እንደሚሞትና ከሞት እንደሚነሳ ይናገራል። እንዲሁ ትንቢተ ዳንኤል ላይ ምዕራፍ 9 ላይ መሲህ ይገደላል ይላል። ደግሞ በመዝሙር መጽሐፍ ውስጥ በጣም ብዙ ቦታዎች ላይ ስለ ክርስቶስ ሞት አይነቱንም አሟሟቱንም ይናገራል። ከነኚህ መሃል መዝሙር 22 ላይ እግሮቼንና እጆቼን ቸነከሩ ብሎ በእንጨት ላይ በሚስማር እንደሚሰቀል ትንቢቱ ይናገራል። እነኚህን ሁሉ ቃሎች የምነግራችሁ የኢየሱስ ክርስቶስ ሞት የእግዚአብሔር አጀንዳ ነው፣ የእግዚአብሔር ሐሳብ ነው። መጽሐፍ ሲናገር ጌታ ኢየሱስ በጣም በመደጋገም የሰው ልጅ ስለ ዓለም ኃጢአት እንደሚሞት በመጽሐፍ ላይ ይናገራል። ይልቁኑ በዮሐንስ ወንጌል ላይ በእያንዳንዱ ምዕራፍ ውስጥ ሞቱን የሚጠቁሙ መለኮታዊ አጀንዳዎች እንዳሉ እንመለከታለን። የዮሐንስ ወንጌል ምዕራፍ 1 መጥምቁ ዮሐንስ እንዲህ ብሎ ተናገረ። መጥምቁ ዮሐንስ ሲናገር በምዕራፍ 1 ቁጥር የደቀ መዛሙርቱን ሲያያቸው ኢየሱስ ከተጠመቀ በኋላ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ይጠራዋል። ደግሞ ያም ብቻ አይደለም። በምዕራፍ 2 ጌታ ኢየሱስ ራሱ ደግሞ ይህንን መቅደስ አፍርሱት በሦስተኛው ቀን አስነሳዋለሁ ይላል። ምዕራፍ 3 ላይም ደግሞ ጌታ ኢየሱስ ራሱ መልሶ እንደገና ይህንን ቃል ሲናገር እንሰማዋለን። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ሊሰቀል ይገባዋል ይላል። ስለዚህ በእያንዳንዱ ምዕራፍ ውስጥ የኢየሱስ ክርስቶስ ሞት እርግጥና እውነት እንደሆነ የእግዚአብሔርም አጀንዳና ሐሳብ እንደሆነ ይናገራል። ስለዚህ በእያንዳንዱ ምዕራፍ የምንረዳውና የምንመለከተው
እግዚአብሔር ለሰው ልጆች ኃጢአትና በደል በራሱ ዕቅድና ሐሳብ በነቢያቱ አፍ በመንፈስ ቅዱስ ትንቢትን እየተናገረ መጥቶ መሲሁን ወይንም ልጁን ኢየሱስ ክርስቶስን ልኮ በመስቀል ላይ ስለ ሰው ልጆች ኃጢአት ሁሉ ቤዛ እንደሆነ ነው። እንግዲህ ትንቢት ከተፈጸመ ወይንም ትንቢት አካል ከያዘ አንድ ነገር ይገባናል። አድናችኋለሁ የሚል ትንቢት ከነበረ ድነናል። ኃጢአታችሁን ይቅር ላለው የሚል ከነበረ ይቅር ተብለናል። ትንቢቱ የሚለው ኃጢአታችሁን አስወግዳለሁ ከሆነ ኃጢአታችን ተወግዷል። ዕዳችሁን እከፍላለሁ የሚል ከሆነ ዕዳችን ተከፍሏል። ቤዛ ሆናችኋለሁ የሚል ከሆነ ትንቢቱ ቤዛ ሆኖናል። ምክንያቱም ቃል ሥጋ ሆኗል። ቃል አካል ይዟል። እግዚአብሔር ሊያድነን ያሰበውን የተነበየውን ያቀደውን የሚያውቀውን የእግዚአብሔር አጀንዳ የነበረውን እርሱን ኢየሱስ ክርስቶስ በሞቱና በትንሣኤው አረጋግጦልናል። ይህ የእግዚአብሔር የኢየሱስ ክርስቶስ የሞት የመስቀል ላይ ቤዛነት መጽሐፍ ቅዱሳችን ስለ ሰው ልጆችና ከአዳም ጀምሮ ስለገባው የኃጢአት ኃይል የቤዛነት ምስጢር እንደሆነ ያስረዳናል። ስለዚህ የምላችሁ ይሄንን ነው። እግዚአብሔር በኢየሱስ ሞት እናንተን ለማዳን ከዘፍጥረት ምዕራፍ 3 ቁጥር 15 እስከ ሚልኪያስ ድረስ ሲተነብይ ቆይቶ ሲያቅድ ቆይቶ በትውልድና በዘመናት ሁሉ አንዱን የክርስቶስን ሥራ በተለያየ ትውልድና በተለያየ ዘመን ለ4000 ዓመት ከተነበየ በኋላ በልጁ በኢየሱስ ክርስቶስ ከድንግል ማርያም በመወለድ በምድር ላይ በመመላለስ እሱ ክርስቶስ መሆኑን በሚመሰክር በመንፈስ ቅዱስ ቅባትና ኃይል በድንቅና በታምራት ማን እንደሆነ ከመሰከረልን በኋላ ዛሬ እንደምናከብረው በዓል በመስቀል ላይ ቤዛ ሆኖ ሞተልን። ይህ በመስቀል ላይ የሞተልን የእግዚአብሔር ልጅ መጽሐፍ እንደሚል የሞተው ስለ ኃጢአታችን ያቀደው እግዚአብሔር ነበር። የሞተውም በእግዚአብሔር ፈቃድ ነው። የሞቱ ዓላማ ደግሞ ያንተን ኃጢአት መክፈል ነው። ምንም አይነት ኃጢአት ይኑርብህ፣ በምንም አይነት ሃይማኖት ውስጥ ኑር፣ በምንም አይነት ክህደትና አጋንንታዊ እስራት ውስጥ ሁን፣ እኔ አንድ እውነት እነግርሃለሁ። በእግዚአብሔር ዘንድ ስላንተ የሆነው የኃጢአት ዋጋ ተከፍሏል። በእግዚአብሔር ዘንድ መለኮታዊ የሆነው ቤዛነት ተፈጽሞልሃል። እግዚአብሔር የሚያውቀው አሁን በእርሱ ዘንድ ስላንተ የተከፈለውን የኃጢአት ዋጋ ብቻ ነው። አንተ እንደምታስበው አንተ ያለህበትን እያለፍክበት ያለውን ሃይማኖትህን፣ ስርዓትህን፣ ባህሪህን፣ ኃጢአትህን፣ እርግማንህን፣ ደካማነትህን እንደምታስበው አይደለም። ለ4000 ዓመት ትንቢት ሲነግርህ የኖረው እግዚአብሔር በክርስቶስ ኢየሱስ የዛሬ 2000 ዓመት ቤዛነትን ፈጽሞታል። ለአንተ ዛሬ የምንሰብክልህ ወንጌል ከ2000 ዓመት በፊት የተፈጸመውን የቤዛነት ወንጌል እንጂ አዲስ ሃይማኖት ወይንም ስርዓት ልንነግርህ አንችልም። ሐዋርያት ለፍጥረት ሁሉ ይዘውት የወጡት እስከ ዛሬ ድረስ በአዲስ ኪዳናዊ የጸጋ ዘመንና ኪዳን ውስጥ የምትመላለስ አንተን አላመንክም እንጂ ተከፍሎልሃል። አላመንክም እንጂ ነፃ ወጣ። ብታምን እምነት ያንተ ያደርገዋል። እኔ ጳውሎስ የሰበከውንና የተሰበከለትን የእግዚአብሔርን ዕቅድና የእግዚአብሔርን የቃሉን አካል ፈጻሚውን ራስ የሆነውን ኢየሱስ ክርስቶስን በመቀበል በእምነት የክርስቶስ ጽድቅ የኔ ሆኗል። የኔ ኃጢአት በእርሱ ተወግዷል። በእርሱ ትንሣኤ የኔ ጽድቅ ክርስቶስ ሆኖልኛል። አሁን በእግዚአብሔር ፊት ጻድቅ ነኝ።
ጻድቅ የሆንኩት ካንተ የተለየ መልካም ነገር ስለምሰራና ስለማደርግ አይደለም። ጻድቅ የሆንኩት ቤዛ ሆኖ ከሞተልኝ በኋላ ስለ እኔ ከሞት ተነስቶ አሁን በእግዚአብሔር ፊት ስለሚታይልኝና በአብ ቀኝ ስለተቀመጠው ዘላለማዊ ሊቀ ካህን ስለሆነው በመልከ ጻድቅ ስለተሰየመው ስለ ኢየሱስ ክርስቶስ ጽድቅ ብቻ ነው። የኔ ጽድቅ የለም። የእግዚአብሔር ልጅ የኢየሱስ ክርስቶስ ጽድቅ ነው ያጸደቀኝ። እንዴት? አምኜ። ምን አመንክ? እግዚአብሔር በነቢያቱ አፍ የተናገረውን ቃል አመንኩ። ኢየሱስ ክርስቶስ የቃሉ አካል እንደሆነ አመንኩ። በነቢያት በመዝሙራት በሕግ የተባለው ስለኔ ይፈጸማል። በስሜ የኃጢአት ስርየት ለአሕዛብ ሁሉ ይሰበካል፣ ሂዱና ወንጌልን ስበኩ ብሎ ወደ ዓለም የላካቸውን ደቀ መዛሙርት የምስራች ወንጌል ከትውልድ ትውልድ ተሻግሮ እኔ ጋር ሲደርስ አመንኩ። አሁን ሕግና ሥርዓት አልተሰጠኝም። የተፈጸመውን በስሙ ያለውን የኃጢአት ስርየት በእምነት እንድቀበል ነው የተሰጠኝ። ለዚህ ነው በእኔ የሚያምኑ ይድናሉ፣ በእኔ የሚያምኑ ኃጢአታቸው ይሰረያል፣ በእኔ የሚያምኑ አዲስ ቋንቋ ይናገራሉ፣ በእኔ የሚያምኑ ሱፐር ፓወር የፈውስ ኃይል ይገለጠባቸዋል፣ በእኔ የሚያምኑ የእግዚአብሔር ልጆች ተብለው ይጠራሉ ብሎ ኢየሱስ የነገረን። ስለዚህ ይሄንን የእግዚአብሔር ልጅ በዓል የምታከብርበት ብቻ ሳይሆን አምነህ ኃጢአት መወገዱን፣ በሽታ መወገዱን፣ እርግማን መወገዱን፣ ክፉ ጨለማ ማለፉን፣ ነገር ግን በእርሱ ሆነህ ብርሃን መሆኑን፣ ትንሣኤ መበሰሩን፣ የእግዚአብሔር ልጅ ሆነ ዳግም መወለድህን፣ አዲስ ፍጥረት እንደሆንክ፣ በአብ ቀኝ እንደተቀመጥክ፣ ጻድቅ እንደሆንክ፣ ቅዱስ እንደሆንክ፣ ሞቱን ለቤዛነት ትንሣኤውን ለአዲስ ሕይወትና ማንነት አምነህ ተቀበል። አርብ የምትሰግድለት ለኃጢአትህ ስርየት ቤዛ እንዳገኘህ የምታምንበት መታሰቢያ በዓል ይሁንልህ። እሁድ የምትደሰትበት ብርሃንና ትንሣኤ የእግዚአብሔር ልጅ የሆንክበት የመለኮት ሕይወትን የተካፈልክበት እግዚአብሔር ካንተ ጋር የሆነበት የትንሣኤ ቀን እንደሆነ አስብ። እነኚህ በግምት የሚሆኑ አይደሉም፣ የተፈጸሙ የእግዚአብሔር አጀንዳዎች ናቸው። ኢየሱስ ክርስቶስ ጌታ እንደሆነ ከሙታንም እንደተነሳ በልብ አምነህ በአፍህ ብትመሰክር ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ይህ የወንጌል ቃል በነቢያት የተነበረ በኢየሱስ የተፈጸመው በሐዋርያት የምስራች ሆኖ የተነገረ አሁን የነገርኩህ የምስራች ቃል ኢየሱስ ስለ ኃጢአታችን ሞተ መጽሐፍ እንደሚል፣ ኢየሱስ ስለ ጽድቃችን ከሙታን ተነሳ መጽሐፍ እንደሚል። እንግዲህ እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው። የእግዚአብሔር ቃል ድነሃል፣ በእርሱ ቤዛነት አርነት ወጥተሃል ይልሃል። በእምነት ተቀበል። ኢየሱስ የዘላለም ሕይወት ይሰጥሃል። ጌታ ኢየሱስ እንዳለ የሰው ልጅ አይቶ በሰው ልጅ የሚያምን አይፈረድበትም፣ የማያምን ግን አሁን ተፈርዶበታል እንደሚል በእምነት የሚገኝን ጽድቅ ለማግኘት የእግዚአብሔርን ቃል ተቀበል። ተከፍሎልሃል፣ ነፃ ወጥተሃል፣ ተፈውሰሃል። የእግዚአብሔር ልጅ ነህ፣ በአብ ቀኝ ተቀምጠሃል፣ መንፈስ ቅዱስ ተሰጥቶሃል፣ ጻድቅ ነህ፣ ተቀድሰሃል። የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል። በዚህ እምነት አመስግን። የእግዚአብሔር መንፈስ ማኅተምን ትቀበላለህ። ሻሎም። ጌታ ይባርካችሁ።